ሰላም ጤና ይስጥልኝ። እንደምናደራችሁ መልካም ሳምንት ለሁላችን ያልኩኝ እንግዲህ ሁላችንም ያለንበት ጊዜ ለፋሲካ ለትልቁ ዓመት በዓል እየተዘጋጀን ነው። ዛሬም ይኸው ባክላታ ወጣ ብለን ወደ ቪዲዮው ትንሽ አንድ ሁለት የሌላ ሰደን ስነ ስርዓት ለማስተማር ብቅ ብለናል። ከትምህርቱ በፊት እንግዲህ የተዘጋጀው እቃዎች አሉ። የሚያስፈልገንን ነገር ምን እንደሚያስፈልግ ከዚህ ላይ ጠቅስላችኋለሁ። ከዛ በፊት ስለ ዓመት በዓሉ ይህ ዓመት በዓል ስሙም እንግዲህ ሌል ሽሙሪም ይባላል። በመጽሐፉ በኦሪት ዘጸአት እንደተጻፈው ይህ ሌሊት ሌል ሽሙሪም እንግዲህ በሰንበት እናስታውሰዋለን። ሸሞት የውመ ሸባት ሲል ሰንበትን ጠብቅ ብቻ ሳይሆን ሰንበትን በጉጉት መጠበቅ እንዳለብን ነው ማለት ነው። በዚህ ሌሊት ደግሞ ስንሄድ ሌል ሽሙሪም ይህ ሌሊት ማለት ነው በዓመት አንድ ጊዜ እስከሚመጣ ድረስ እኛም እንጠብቃለን፣ እግዚአብሔርም ይጠብቃል። መጠበቅ ብቻ ሳይሆን ይላል ከዚህ ላይ ሸሞር በጉጉት እንደምንጠብቀው ሽሙሪም ደግሞ እችን ሌሊት እስከሚመጣ ድረስ እግዚአብሔር በጉጉት ይጠብቃል ይላል። እያንዳንዱ ዓመት በዓል በነበረበት ጊዜ ያለፈውን ታሪክ ብቻ አይደለም እናስታውሰው። ያለፈው አልፏል ነው፣ ግን ባለፈው በነበረው ታሪክ ተመስርተን ከዛ ምን ተማርን? አንደኛ የሚለው ነው። ሁለተኛ ደግሞ አሁንስ ያን የነበረው ታሪክ ከኛም አለ ወይስ የለም የሚለው ታሪኩ ነው ማለት ነው። ስለዚህ በፋሲካ ስንቀመጥ አንዳንዶች የሚመስላቸው የፊቱን ታሪክ ብቻ የደረቅ ዳቦ የምንበላው ሀሮስ ጭቃ የሚመስለው ብዙ ነገሮች፣ እሱ ብቻ አይደለም። የእግዚአብሔር ክንድ እጅ ያድ ሀዘካ የጠንካራው እጁ ማለት ነው ከግብፅ የሰነዘረው እስካሁን ድረስም ተዘርግቶ እንዳለን ማወቅ አለብን። አሁንም ማየት ይቻላል። ይህ 3 ዓመት በዓሎች ወደ እግዚአብሔር ብቅ ብለን የምናመሰግናቸው ትላልቆች ፋሲካ፣ ኦሪት የተቀበልንበት ማታን ቶራና ስኮት በጣም የተለዩበት ምክንያት ህዝበ እስራኤል ህዝብ የሚባልበት በእነሱ ስለሆኑና ትላልቅ ስጦታዎች ስለሆኑ፣ ስለዚህ ይህ ዋናው ዓመት በዓል ሌላ ሰደ እግዚአብሔር ከኛ ምን የሚፈልገው ቢባል አንደኛ ዝግጅት ነው፣ ጉጉት። ሁለተኛ ደግሞ ምስጋና ነው። ይህ ሌሊት እያንዳንዳችን ቁጭ ብለን ከቤተሰብ ጋር ከልጅ ከአባት ከእናት ቁጭ ብለን የምናመሰግንበት ነው። የፊቱን ብቻ አይደለም። ይሄን ያሁን ያየነውን ጦርነት ብቻ አይተን ስንት ጠላቶችን እግዚአብሔር እንዳጠፋልን ከዚህ የበለጠ መዓትን ሊመጣ ይችል ነበር። እግዚአብሔር ግን እንደ አንዲት ወፍ በሰማይ እየበረረች አሁን ስትፈራ ማለት ነው ልጆቿን በምን ታደርጋለች ይላሉ፣ በበታች እንዳትይዛቸው እንግዲህ ሰው በቀስት በሌላ ነገር የወጋቸው እንደሆን ትላለች። በምን ትይዛለች ይላል? በክንፏ ከናይሸር የኢር ኬኖ አልጎዘላቭ ይራሄፍ ይፍሮስ ከነፋቭ ይቀሄው ይሳኤው አልኤቭራቶ ይላል። እኛም እግዚአብሔር የሚታቀፈና በክንፉ ነው። ጠላት ሲመጣ ክንፉን ዘርግቶ በበላይም በበታችን በሁሉም እኛን እንዳይወጋና ዳዊት አሜልህ እንደሚለው ይማሸም ሎይሽሞር ኢር ሻቭ ሸካድ ሾመር ይላል። እግዚአብሔር ሀገርን ከተማን ካልጠበቀ ሌላ ጠባቂዎች ሁሉ ባዶ ናቸው ነው። ስለዚህ በዚህ ዓመት ብቻ ያየነው የእግዚአብሔርን ኃይል፣ እግዚአብሔር ሕዝበ እስራኤልን እንዴት እንደሚወዳቸው ነው። በኤርምያ ምዕራፍ 31 ስለ እስራኤል እግዚአብሔር እንዴት እንደሚወዳቸው ምን ይላል? ሚራሆክ አሸም ኒርአ ኤላይ። በእኛ በራሳችን በኩል ይመስለና እግዚአብሔር ርቆናል፣ እግዚአብሔር ትቶናል። ፊት በአባቶች በእነ አብርሃም በእነ ይስሐቅ በእነ ያዕቆብ ጊዜ ነበር። አሁን ግን ሚራሆክ ርቆናል። እስከዚህ ላይ ምን ይላል ነው? ኤርምያ ምን ይላል? ሚራሆክ አሸም ኒርአ ኤላይ አሃቫት ኦላም አሃብቲህ አልኬን ምሻክቲህ ሐሰድ። አሃቫት ኦላም የፈለገ ሩቅ ብትመስሉ ሩቅ ብመስላችሁ በኃጢአታችሁ ምክንያት ትንሽ ብርቅም የፈለገ ነገር ቢሆን ለዘላለም እወዳችኋለሁ።
እግዚአብሔር ሰውን ሲመርጥ እንደ ሰው ዛሬ ይወደዋል ነገ ደግሞ ይጠላዋል አይደለም። እግዚአብሔር ሲወድ እስከ መጨረሻው ነው። አሃቫት ኦላም ሀብታ ነው። ስለዚህ በዚህ ዓመት ባለም በሌላዎችም ዓመት ባለ የምንጸልየው ጸሎት አተባህርታኑ ሚኮላሚ የመረጥከን አንተ ነህ። እኛ በምን ችሎታችን ነው የምንመርጥ? ግን መምረጥ የሚችለው ማን ነው? እግዚአብሔር ነው። መምረጥም ያለበት ማን ነው? እግዚአብሔር ነው። ሰው እግዚአብሔርን መምረጥ አይችልም። እግዚአብሔርን ለማገልገል መጀመሪያ አንተ ታገለግለኛለህ ብሎ ሲመርጠን ብቻ ነው እንጂ ራሴ ባቀድኩት እግዚአብሔር ነው ብዬ የምሰግደው ነገር ይሄ ባዶ ነገር ነው ማለት ነው። ግን ህዝበ እስራኤልን ከዚህ ህዝብ መፈጠራችንና ከኢትዮጵያ በነበርንበት በእያንዳንዱ በነበረበት በስደት ቦታ እበትናቸዋለሁ እንዳለው በትኖ ሰበስባቸዋለሁ ባለው ምክንያት ሰበሰበና ከዚህ መጠን ደግሞ እግዚአብሔርን የምናመሰግነው በብዙ ምስጋናዎች አሉና አንደኛ የኛ ህብረተሰብ አንደኛ ጥያቄ መጠየቅ ያለባችሁ ዛሬ እናንተ ከዚህ ባትገኙና ወደዚህ ሀገር ባትመጡ ኑሮ ምን ይሆን ነበር? ምን ይፈጠር ነበር ብላችሁ ራሳችሁን ጠይቁ። የእናንተም የልጆቻችሁ መጣ ምን ይሆን ነበር የሚለው ጥያቄ ነው። ከዚህ ሀገርም ጦርነት አለ፣ በኢትዮጵያም አለ። አባል ልዩነቱ ሰማይና ምድር ነው እና ይሄን ብቻ ማሰቡ ራቡ የሚበላጦ ብዙ ነገሮች አሉ። ከዚህ መጠን ትርፍ ተትረፍርፎናል። አንድ ቀን ከዚህ በጦ በራብ ሞት የሚባል ነገር የለም። በእነዚህ ብቻ ማመስገን ይቻላል ማለት ነው። ስለዚህ ዓመት በዓሉ እግዚአብሔርን የምናመሰግንበት ብዙ መፈለግ ያስፈልገናል። ከራሳችን ጀምር ከዓይናችን ከጥርሳችን ከሁሉ ነገር በቢርኮት ሻሃር ከምንባረከው አንዲት በጣም የሚወዳትስ ቡራክ ያለች አመኸይን ሚጻደይ ጋቨር ይላል። አመኸይን ሚጻደይ ጋቨር ምንድነው? ስለምን ነው ምርቃኑ? ቡራክ በጠዋቱ የምንባረከው ስለ እርምጃ ነው። ኒፍላይም ጻደይ አዳም እናንተ ለምዳችሁት ነው እንጂ ይላል ራብ ኮክ ሰው መራመዱ ማድረጎት መውጣቱ ይሄ ታምር ነው ይላል። ታምር ብቻ ሳይሆን በአንድ እግር ይሄ ሰውነት በሁለት እግር መቆሙ ትልቅ ነው። ሰው ይሄን ቁመት ይዞ በዚች በመዳፊቱ ብቻ መቆማችን ይሄ ምንድነው? ታምር ነው ይላል። ይሄን ሚዛን የሰጠ ለማን ነው? እግዚአብሔር ነው። ይሄን ደግሞ ሁሌ ማወቅ አለብን። በየጠዋቱ ፖኬያ ሄብሪ አይናችን ስንከፍት ዞኬፍ ኪፉፊ ከን ጎባጣን የሚያቃና የደሮን ብልሃት የሰጠ ሌላ ቢጠፋን እንኳን እውቀት የደሮ ብልሃት ብቻ ብትኖረንም ያንን እግዚአብሔርን ማመስገን አለብን ማለት ነው። ስለዚህ ሩቅ መሄድ አያስፈልግም። እግዚአብሔር ሁሉን ታምር ያደረገው ከግልጽ እኛ አንዴ በእግዚአብሔር ኃይል እንድናምንና ከዛ በኋላ አንዱ ፈተና ለፈትነው ሄድ ላድርገው እንዳይል ከዛ በኋላ ማመን ያለብን ከኛ ያሉት ነው። ከኛ የተደበቁ ታምሮች ሁሌም አሉ። በእጃችን እንጀራውን ጠቅልለን ስንቆርሰው ያን ወደ ውስጥ መግባቱ ብቻ ታምር ነው። አንዱ ሲጠየቅ ሀብታም ነው። አሁን አንዱ ከዛ ቁጭ ብሎ ይበላል። አሁን ስትጠይቀው ህልምህ ምንድነው አለችው ያንን ሀብታም። ይሄ ሀብታም እንግዲህ በኪስ ገልጋሌም ዊልቸር ላይ ተቀምጦ ይሄዳል። አሁን ትክ ብሎ እያየው ነበር ሰውየውን እየጎረሰ ህልሜ አለ እንደዚህ ልጅ አንድ ጊዜ ጠቅልዬ መጉረስን ብቻ ነው እንፈልጋለን። አዘሄም ታምር ነው። ግን የለመድናቸው ነገሮች ሁሉ እንደ ተፈጥሮ መጥቶ ሲታዩና ከዛ በኋላ እግዚአብሔርን ቀና ብለን ማመስገን ይጠፋል ማለት ነው። ሌላው በሁለተኛው እግዚአብሔርን ለማመስገን ምን ጀምረው ከምን ነው? ከቤታችን ነው። ከሰውነት ከአካላችን ከሱ ካየን በኋላ ሌላው መመልከትና ማየት ያለብን እያንዳንድ አባትና ሚስት ባል ከሚስቱ ያን ሚስትህ ስራ ቆይታ ምግብ አዘጋጅታ ይሄ ሁሉ ነገር ስታደርግ ያንን ምስጋናውን መርሳት የለብንም። ሚስትህ ምንም የሚሰራው የለም ብሎ ማለት ሳይሆን ከዚህ መቀመጡ ባላላት መባሉ ሁሉ ትልቅ ምስጋና ነው። ስለዚህ ሁላችንም ተከባብረን
አመስግነን ከኖርንና ይገባኛል የሚለውን ካስወገድን ይህ ትልቅ ነገር ነው። ልጅና አባት እናት ያው አንድ ልጅ የአባቱን እናቱን ይገባኛል ካለ ለምን ያመሰግናቸዋል ነው። ስለዚህ በሁሉም ነገር የሚገባን ነገር ምንም የለም። በእኛም በእግዚአብሔር ምንም የሚገባን ነገር የለም። እግዚአብሔርም ሲሰጠን ፈልጎ ስጦታ ነው የሚሰጠን። ስለዚህ በእያንዳንዱ ነገር የምንተነፍሰው እስትንፋስ ብቻ በቂያችን ነው። አባትና እናት ለልጆች ሲሰጡ ተገዶ አይደለም፣ ፈልገው ነው። ስለዚህ የምንጀምረው በእነዚህ ምስጋና ነው እና የአሁኑ ፋሲካ በሞጽኤ ሸባት ትንሽ እንግዲህ ብዙ አላማዎች አሉትኝ። ከዚህም በፊት ቀደም ሲል በአክለታ ልክ ያለው አባል ማዘጋጀት ያለብን ዝግጅቶች አንዳንድ ዝግጅቶች አሉ። ከነሱ መካከል ሐሙስ እንጀምራለን ማለት ነው። በሐሙስ ማታ እንግዲህ ሐሙስ ጠዋት ጀምረን ጾም አለ። የሚጾም በኩራኖች በኩር የሆኑ ሰዎች ሁሉ ይጾማሉ ማለት ነው። ከሐሙስ ማታ ብዲካት ሐሜት እንጀምራለን። ብዲካት ሐሜት እንግዲህ የቦካውን ነገሮች አስወግድ የሚለውን ብዲካት ሐሜት ካረግነ በኋላ አረብ እንግዲህ ባጠራጠር ያለ ሁኔታ ነው። ምክንያቱም አክላታ ስለሰደድኩ በአክላታው ማየት ይቻላል ማለት ነው። ብዲካት ሐሜት ካረግነ በኋላ እንግዲህ የሰበሰብነውን በጠረጴዛ ብቻውን እናስቀምጠዋለን። ካስቀመጥነ በኋላ ጠዋት አረብ ጠዋት እስከ 11 ሰዓት እናቃጥለዋለን። የምናስቀረው እንግዲህ ለአረብ የምንበላውን ብቻ ነው። አረብ ማታና የቅዳሜ ጠዋት የሚበላውን እሱን ነው የምናስቀረው። እንግዲህ አመት ባሉ ቅድም እንዳልኩት ሞጽኤ ሸባት ነው ብለን ከዛ በኋላ ነው እና ቅዳሜ ጠዋት ማቃጠል ስለማንችል ስለዚህ አረብ ማታ የምንበላውንና ቅዳሜ ጠዋት ምንበላውን አስከሱ ላይ እንዳይንፈረፈር ሁሉ ነገር መጠበቅ አለብን ማለት ነው። ስለዚህ በእያንዳንዳችን ቤት የምናስቀረው ለክተን ነው። 10 ሰው ከሆነ የ10 ሰው ምግብ፣ 20 ሰው ከሆነ የ20 ሰው ምግብ። እናቶች እንጀራ ብዙ ወቅት አስቀሩ የሚበቃውን ብቻ። ምክንያቱም ቅዳሜ ከተረፈ በኋላ ምን እናደርገዋለን የሚለው ነው። ስለዚህ ይሄ ነገሮችን ማድረግ አለብን። አረብ ካቃጠልን በኋላ እንግዲህ ሻባትን ለመጠበቅ በ11 ሰው አንድ ሰው ከበላ በኋላ እስከ ማታ ምግብ እንኳን የሚያስፈልገው አይመስለኝም። አባል ሌላ ምግብ ካስፈለገ ሩዝ መብላት አይቻልም። አባል ሌላዎችን ነገሮች መብላት ይቻላል። አባል ሆዳችን እንዳይሞላና የሻባት ምግብ ደግሞ እንዳይረሳ ማለት ነው። ማታ አረብ ማታ እንግዲህ የሻባቱን ዝግጅቱን ጥሩ አድርገን እንበላለን። በጠዋት ነው። ቅዳሜ ጠዋት ቀደም ሲል መጸለይ አለብን ማለት ነው። ስለዚህ እያንዳንዳችን ባለንበት ቦታዎች 5 ተኩል 6 ሰዓት ተኩል ከጀመርን 8 ተኩል 8 ሩብ ጉዳይ ለ9 ከጨረስን እንግዲህ ወደ እስከ 10 ሰዓት መብላት ይቻላል ማለት ነው። ቀደም ሲል ጸሎቱ መጀመርና በ10 ሰዓት ላይ በላነ ጨረስን። ከጨረስን በኋላ ቢቱል ሐሜት ይባላል። እሱን ደግሞ መርሳት የለብንም። ቢቱል ሐሜት እንግዲህ በልባችን አረብ ካቃጠልን በኋላ የዛሬው ደግሞ በልባችን ያየነውም ያላየነውን እንዳፈር ይሁን ብለን እንደመድምበት ነው። ይሄ የቅዳሜ ጠዋቱ ነው ማለት ነው። ቅዳሜ ጠዋት እንግዲህ ከ10 ሰዓት ከበላን በኋላ ቢቱል ሐሜት ካረግን በኋላ 10 ሰዓት 11 ሰዓት እንበላው። ከ11 ሰዓት ጀምረን እንግዲህ ምን እናደርጋለን? በአንድ በኩል የቦካ ነገር አይበላም፣ ሁለተኛ ደግሞ ማጣም መብላት አይቻልም። ስለዚህ ዋናው በሜት ከዚህ ላይ ማድረግ ያለብን ከ10 ሰዓት 10 ሰዓት ተኩል ጀምረን ሚንሃ ቀደም ብለን ስለምንጸልይ እስከ 1 ሰዓት ተኩል ሁላችንም ትምህርት ደን ተምረን ተዘጋጅተን ለሁሉ ነገር መጠበቅ አለብን። 1 ሰዓት ተኩል እንጸልያለን። በ2 ሰዓት ወደ ቤታችን ተመልሰን ጥሩ አድርገን እንበላለን ማለት ነው። ጥሩ አድርገን እንበላለን። የሚበላው እንግዲህ ዳቦ ባይኖርም ማጻ ባይኖርም አሳም ይኖራል፣ ስጋም ሊኖር ይችላል። ስለዚህ ጥሩ አድርገን መብላት ይቻላል። ምክንያቱም ኋላ ደግሞ ማታ ሲመሽ ራበኝ ተልተሎ በሉ እንዳይባልና አመት ባሉ እንዳናሳልፈው ብለን ነው። ይሄ ዘንድሮ በጣም ደስ የሚል አመት ባሉ ሻባት ካረፍነ ሁሉ ነገር ከበላን በኋላ ወደ አመት ባሉ ስነድ በጣም ደስ ይላል። ሁላችንም ተረጋግተን የምንቀበል ማለት ነው። በዚህ ሌሊት ህዝበ እስራኤልም
እንቅልፋቸውን ሳይተኙ ነው ያሳለፉት። እኛም በአቅማችን ልክ የሌሊት ስነ ስርዓቱን ሳንቸኩል ቀስ ብለን ሰይጣን እንግዲህ አይጠፋም በዚህ ሌሊት ይሄን አርጉት እንደዚህ አርጉት ማለቱ ስለማይቀር ቀስ ብለን መዘጋጀት አለብን ማለት ነው። አሁን ወደ ሌላ ስድሩ እንሄድ። እናቶች እንግዲህ እየመሸ ሲሄድ ለዓመት በዓሉ መዘጋጀት አይቻልም። ሻባት ከወጣ በኋላ እንግዲህ ወደ ሩብ ጉዳይ ለ8 አካባቢ ማለት ነው። ከዛ በኋላ ነው እንግዲህ ማዘጋጀት የሚቻለው። ስለዚህ ቀደም ሲል ሁሉን ነገር ማዘጋጀት ይኖርብናል ስል ለምሳሌ ከሚዘጋጁት ነገሮች ሁሉ አንደኛ በፋሲካ የምናዘጋጀው ምንድነው? ማጾት የሚበላውን ደረቅ ቂጣ ማለት ነው። እንግዲህ እንደዚህ አይነት ደረቅ ቂጣ ለእያንዳንዱ እንግዲህ አነሰ ቢባል በዛው ሌሊት 2 ድፍን እንደዚህ አይነት ወይም ደግሞ 1 ተኩል መብላታችን አይቀርም። ስለዚህ ይሄ ስላለ ለእያንዳንዳችን ማጻ ማዘጋጀት አለብን። የማጻ አይነቱ ደግሞ አለ። ይሄ አሁን እንደምታዩት ይሄ በማሽን የተሰራ ነው። በእጅ የሚሰራ አለ ማጾት ያድ የሚባል ካገኛችሁትኝና ትንሽ ይወደዳል። ማጾት ያድ እሱ ይሻላል ለዓመት በዓሉን ለመፈጸም ማለት ነው። ለዛው ሌሊት ብቻ። ሁለተኛ ደግሞ ማጻሽ ሙራ። ይሄ ማጻሽ ሙራ ሳይሆን ያው ራጊሉ የ30-40 ብር የሚገዛው ነው። ማጻሽ ሙራ ስንዴው እንግዲህ ከታጨደ በኋላ እስከሚፈጭ ሁሉ ነገር በስነ ስርዓቱ ተጠብቆ የሚገኝ ማጻሽ ሙራ ነው። ስለዚህ በዛው ሌሊት ሁላችን መብላት ያለብን ማጻሽ ሙራ። እናንተም በሱቁ ስትሄዱ ለማታ ብቻ የሚሆን ማጻሽ ሙራ የት ነው አለ ብላችሁ ከሱቁ መጠየቅ አለባችሁ ማለት ነው። ማጻሽ ሙራውን ከገዛን በኋላ እንግዲህ ለቤተሰብ ይመቃውን አነሰ ይባል ለእያንዳንዱ 2 ማጻ እንዲበቃ ሁሉ ነገር ማሳካትና መግዛት አለብን ማለት ነው። ከጠረጴዛው የሚቀመጡት እንደምታዩት 3 ማጻ አሉ። 3ቶችን እናስቀምጣቸዋለን ማለት ነው። ሌላው ወይን አነሰ ቢባል እንግዲህ በእያንዳንዱ አንዳንድ ሰው ወደ ግማሽ ባክቡክ መጠጣቱ አይቀርም። ስለዚህ ወይን ደግሞ ማዘጋጀት አለብን። ያይን ያበሽ ጠንከር ያለው ያበሽ ያይን ቢሆን ይመረጣል። ምክንያቱም ይሄንና ሁለቱን እንደበልቅና እንጠጣዋለን ማለት ነው። ስለሚጠጣበት ኮስ እንዴት አይነት ኮስ ነው የሚያስፈልግ ሲባል ይሄ እንደምታዩት የሁል ጊዜ የምንጠጣበት ኮስ ነው። ብቸሪ ናት። እቺ ወደ 200 ሲሲ አላት። 200 ሲሲ በጣም ብዙ ነው። በዚህ ከጠጣን ማለት ነው 4 ኮስ። ከዛ በኋላ ምግብም አስፈልገን። ስለዚህ አነስ ያለችውን መግዛት አለብን። እቺ እንደምታዩት ወደ 110 ናት። ስለዚህ ከዚህ ያነሰ 100ም ካገኛችሁ 100 ምትዝ 100 ሲሲ ምትዝ ካገኛችሁ እቺ የምታሃለው በቂ ናት። ስለዚህ ይሄ በዚህ ከጠጣችሁ ከዛ በኋላ እንግዲህ ምግብም ይዘጋል፣ ምንም የሚበላ ነገር የለም ማለት ነው። ስለዚህ የምናዘጋጀው ይሄን ማለት ነው። ወይን ነው። ከወይኑ በኋላ ደግሞ ሀሮሰት እንደምታዩት ከሱቁ መግዛት ይቻላል። ከቤትም በእያንዳንዳችን ማዘጋጀት ይቻላል። እንግዲህ በአብዛኛዎች እናቶች ማዘጋጀት ከፈለጉ አስተፖ አለ ተምር እንወስዳለን። ኤጎዚም ሽከዲም ከዛ በኋላ ወይን ትጨምሩበታላችሁ፣ ይፈጫል። ዘኒካ ሀሮሰት የሚባለው ይሄ ነው ማለት ነው። ስለዚህ ሀሮሰቱ አለ። እንቁላል እናዘጋጃለን። ሌላው ደግሞ ጭን እንተላል ዝሮዋ ከዚህ ላይ እናዘጋጃለን ማለት ነው። ስለዚህ ዝሮዋ አለ። ዝሮዋ የጭን እንትን የሚበላው ከዚህ ላይ አለ። ይሄንም እናዘጋጃለን። በጠረጴዛው አቀማመጥ እያንዳንዱ ጸላሃት ይኖረዋል። ከጸላሃቱ የሚቀመጠው እንግዲህ ስነ ስርዓቱ እንደዚህ ነው። በቀኝ በኩል ባሉትኝ ጭን አለ ከታች፣ ከላይ ኻሳ ማሮር ነው የጎመኑ። ለእያንዳንዱ ወደ 2 ቅጠል ማዘጋጀት አለብን። ስለዚህ የአረብ እናቶች ማዘጋጀት ያለባችሁ ይሄን ቅጠል ኻሳውን
ለእያንዳንዱ ሁለት ቅጠል እያደረግን እያጠብን በቶላይ ምናምን ነገር እንዳይኖረው ሁሉን አዘጋጅተን ዓርብ ከመካራ እናስገባዋለን። ምክንያቱም ዓመት በዓሉ ሲደርስ ያንን ከመስከምናወጣ ያንን እስከሚል ብዙ ነገር ይፈጃል። ስለዚህ ዋናው ማዘጋጀቱ ነው ማለት ነው። ስለዚህ ሐሳ ለማለት ነው። ሐሳውና ጭኑ በቀኝ በኩል እናደርገዋለን። ሐሮሴትና እንቁላሉ በግራ በኩል በመሃል ላይ ማጽዋለን ማለት ነው። ስለዚህ በቀኝና በግራ በመሃል አለ ማለት ነው። እነዚህን ስነ ስርዓት አለ። በዚህ በጻድ ድንች አለ፣ ሜላህ የጭራጫው የተበጠበጠ በውሃ ማለት ነው። ይሄን በጻድ እናደርገዋለን። ከውስጥ ከጸላሃቱ ጋር ማስገባት አይቻልም፣ አልፋ አያስፈልግም ማለት ነው። ሌላው በሰባት ቦታዎቹ ላይ ምን እናደርጋለን? ዘንበል ብለን እንጠጣለን። ሐሳባ ዘንበል ብለን የምንጠጣበት ሰባት ቦታዎች እነዚህ ላይ ይሄን ሰባት ቦታዎች በትክክል ካልበላንና ካልጠጣን ዘንበል ብለን ስለዚህ ትእዛዙን አልተወጣ ነው ማለት ነው። ጓደኛ ካለኝ ዋናው እንግዲህ በግራ በኩል ነው። ግራ በኩል ከሆነ ግራ በኩል እንደዚህ ብዬ ዘንበል ብዬ መጠጣት ይቻላል። ይሄ ነው ዘንበል ብሎ መጠጣት። በሰባት ቦታዎች ራሳችን ዘንበል እናደርጋለን ማለት ነው። አንደኛ 4 ብቸሪ በሚጠጣበት ጊዜ ዘንበል እንላለን። በሌላ ቦታ ዘንበል ማድረግ ከፈለግን ወንበሩን እናዞርና እንደዚህ ብለን በጠረጴዛው መገደፍ ይቻላል። እንደዚህ ለማለት ነው። በኮሎፋይን በሰባት ቦታዎች የምንበላበትና የምንጠጣበት ዘንበል ብለን አንደኛ 4 ብቸሪዎችን ስንጠጣ ነው። 40 ኮሶት ስንጠጣ እነዚህም መጠጣት ያለብን ዘንበል ብለን ነው። እንበልና አንዱን እንደጠጣን ረሳ ነው ዘንበል አላለ። ምን ማድረግ አለብን? እንደገና መልሰን መጠጣት አለብን። እናቶች ከረሱትኝ እንደገና ተመልሰው አይጠጡም። አባል ወንዶች ዘንበል ብለህ ካልበላህና ካልጠጣህ እንደገና መመለስ አለብህ። ይሄ በ4 ቦታ ነው። ሶስት ቦታዎች ደግሞ ከማጻው ጋር የተያዙ ናቸው። አንደኛ ሞጺ ማጻ ስንባረክ፣ ሁለተኛው ኮሬህ፣ ሶስተኛው ደግሞ አፊኮማን ወደፊት የምናየው ይሆናል ማለት ነው። ስለዚህ እነዚህን ስነ ስርዓት ደግሞ ማየትና ማወቅ አለብን። ስነ ስርዓቱን ጀምረው ሌላ ይዘጋጅ ነገር እንኳን ካለ እንግዲህ በሌላ ክለት አልካለን። ስነ ስርዓቱን ጀምር የመጀመሪያው በኪዱሽ እንጀምራለን። የዘንድሮ ኪዱሽ ለየት የሚለው በኪዱሽ ላይ ያለን የምንጨምረው ምንድነው? ሀብዳን አለን ሞጽ ሻባ ስለሆነ ስለዚህ ሻማ ቀደም ሲል ከተለኮሰው ሻማን ወስድና ያንን ለኩሰን ኪዱሽ ላይ ያለን ይሄን አስታውሳለን ማለት ነው። ስለዚህ የመጀመሪያው ከደሽ ኪዱሽ እናደርጋለን። ኪዱሽ ካረግነ በኋላ ዘንበል ብለን ወደ ግራ በኩል ዘንበል ብለን እንጠጣለን። አዝማትረሱትኝ ይባረክ ቡራኪዎች ያመት ባሉ ቢርካት ሸኸያ ነው አለ። ቢርካት ሸኸያ ነው እንኳን ለዚህ ጊዜ ለዘመን አደረስከን ማለት ነው። ቢርካት ሸኸያ ነው ስንባረክ ማስታወስ ያለብን አዲስ ነገሮች አሉ። ለምሳሌ የማጻ የምንበላው አዲስ ነገር ነው። በኦሪት ትእዛዙ የቀረነ ከትእዛዞች ውስጥ ይሄን በፔሳህ ተሁሉ መጾት ለኸም ነው። ይሄ ትእዛዝ ስላለና ይሄን ቢርካት ሸኸያ ነው ይሆናል። 40 ኮሶት የሚጠጣው ቢርካት ሸኸያ ነው ከምን ባረከው ከሱ ከሐሳባችን ማስገባት አለብን ማለት ነው። ስለዚህ ኪዱሽ ስናረግ ሲባረክ ቢርካት ሸኸያ ነው ማሰብ ያለብን አዲስ ነገሮችን አብረው የሚመጡትን እነሱን ማስታወስ አለብን። ስለዚህ ስነ ስርዓቱ ከካደሽ ጀምረን እስከ ኔርጻ 15 ደረጃዎች አሉት። አኺቶ በመት ከተቻለ ልጆች ካሉ እነዚህን ሲማን ከመጀመሪያ ሲጀመር የዘመነ ካደሽ ወረኻ አስካርባስ ያኻት መጊራሃታ ሞጺ ማጻ ዋሮር ኮሬሽ ወለኻን ጻፉን ባረ ሃሌል ኒርጻ ብላን እንጀምራለን።
ይሄን ካልን በኋላም እያንዳንዱን ፕሮግራም ስንጀምር ተናግረን ነው ማለት ነው። ለምሳሌ የመጀመሪያው ሲጀመር አንተ ኦሬኻ ስደርስ አንተ ራስ ባታረገው እንኳን ሌላውን እንትን ብለህ አንተ ዛሬ የ15 ደረጃ ያሉትን 15 ዝም ብሎ አይደለም። ወደ ቤተ መቅደሱ ስንገባ ከዋናው ቦታ ከመድረሳችን በፊት 15 ደረጃዎች አሉ። ሺር ለማአሎት ዳዊት አመለሲ ጽፈው እነዛን እየዘመሩ ነው የሚሄዱ ነበር። ስለዚህ 15 ደረጃዎች ትልቅ ደረጃ ስላለውና እኛ ዛሬ የምንጀምረው በካዴሽ አባል ይሄን ስዕል ጥሩ አድርገን ካደረግነው ከ15ኛው ደረጃ ደርሰን ከእግዚአብሔር ፊት ቁመን እግዚአብሔር የፈለግነውን ነገር ለምንን ጠይቀን አሳፍሮ እግዚአብሔር አይልከንም ማለት ነው። ስለዚህ ባይገባን እንኳን እያነ እየጀመርን ካዴሽ ኪዱሽ ማድረግ መሆኑ ነው። ሩኻት ሁሉ ነገር ቀደም ሲል ማለት አለብን ማለት ነው። ስለዚህ የአሁኑ የመጀመሪያው ኪዱሽ ሲጀመር የአሁኑ ስነ ስርዓት ካዴሽ ካዴሽ እንጀምራለን። ሁላችን ቆማለን። ኪዱሹ ይጀምራል። ከጨረስን በኋላ ኪዱሹን ዘንበል ብለን እንጠጣለን። አሁን ደግሞ ሁለተኛው ስነ ስርዓት ኡርኻት ምንድነው? እጃችን የምንታጠበት ነው። እጃችን እንታጠባለን ዳቦ እንደምንታጠበው ግን አይባረክም። እጃችን የምንታጠበት ምክንያት ድንቹ የምንበላ ስለሆነ ነው። ድንች ሲበላ እጅ ይታጠባል። እጅ መታጠብ አስፈልገውም፣ ግን ከዚህ ላይ ውሃ ስላለ ውሃው ድንቹን ሲነካው አዚያና ስለሚንጠፈጠፍ ስለዚህ እጃችን መታጠብ አለብን። በሌላው ቀን እንኳን በአብዛኛው ለምሳሌ እናቶች ምግብ ፍራፍሬ ሲያቀርቡ ርጥብ ካቀረቡት እጃችን መታጠብ አለብን። አብዛኛው የሚያደርጉት ቀደም ሲል ካጠቡ በኋላ መጥረግ አለባቸው በሶፍት ምናምን ነገር። ከዛ በኋላ ማቅረብ ነው እንጂ ርጥብ ከሆነ እጃችን መታጠብ አለብን። ይሄ ብቻ ሳይሆን የኛ በሻም እንግዲህ በእጃችን እንበላ። በእጃችን ስንበላ እንጀራም ሲበላ እንጀራ ከአንዳንድ ወጦች ብዙ መረቅ ያለው አለ። ብዙ መረቅ ያለው ስላለ ስለዚህ እኛም እጃችን መታጠብ አለብን ማለት ነው። አንዳንዶች ያስፈልግም ምክንያቱም የበሰለ ነገር ስለሆነ ይላሉ። አባል ይሄ ከኡርኻት ጋር ተያዘ ነው። እስካዴሽ ኡርኻት እጃችን ታጠብና አንለቲላት ያዳይም ብረን አንባረክም አይባረክም አስፈልግም። እጃችን ስንታጠብ ብዙ ሰው ካለ እንደ ኢትዮጵያው ውሃ እንደሚተላለፈው አንድ ልጅ ውሃ ይይዛል፣ ያኔ እንትን ይላል። እጃችን ከቦታችን ሳንቀመጥ ሳንነሳ በንታጠብ ይመረጣል። ካዴሽ ኡርኻት እጃችን ከታጠብነ በኋላ ድንቹን ወስድና ቢባረክ ቡራክ ያለ በውኸታ ሸም ሎኬን መልሆላ ቦረፒ አዳማ ስንል ማሰብ ያለብና ሌላዎችም አዳማ ይሆናሉ እንደ ሐሳብ እሱን አብረን ከሐሳባችን ማድረግ አለብና በጭራጫው እንተኩምና ቀን ነክረን ከዛ እንበላለን ማለት ነው። ካዴሽ ኡርኻት ካርፓስ ድንቹ ነው። አሁን ደግሞ ያሃት ሶስት ማጻ አሉ። ከሶስት ማጻዎች ውስጥ የመሃለኛውን ወስዳለን። የመሃለኛውን ወስድና አንዱ ትልቅ አንዱ ትንሽ እንለዋለን። ትንሽቱን መልሰን በመሃል ላይ እናስቀምጣታለን። ትልቁ ምንድነው? አፊኮማን እንግዲህ ዋናቱ ናት። እኛ በሻ ምግቡን ከበላን በኋላ ይደብቁና ይረሳታል። መረሳት የለበትም። ዋናው አሳሳቢው ነገር አሁን አትደብቁት። ምክንያቱም አሁን ከደበቃችሁት ልጆች ከእናንተ ጋር አይሆኑም። ስለዚህ ኦድሜያት ምግቡን ስንጀምር ከዛ በኋላ ተደብቁታላችሁ። እኛ እየበላን እነሱ ይፈልጋሉ። ከጨረስን በኋላ ሄደን እናመጣታለን ማለት ነው። ሰላም ካዴሽ ኡርኻት ካርፓት ያሃት ሰባርናት የምንሰብርበት የለሄም ኦኒ የድሃ ምግብ ስለሆነች እስከ መሀል የገባች ያነ ትልቁ አፊኮማ ነው። ከዚህ ትልቅ ትምህርቶች አሉ። በእኛ በራሳችን በኩል የተሰበረ መስሎ ቢታየንም ይሄን ነገር ያደረገው እግዚአብሔር ነው። ትልቅ ምክንያት አለው እንደማለት ነው ያቺ አፊኮማ። ስለዚህ ተሰብራን ደግሞ የተሰበረው ነገር እንዲጠገን እንዲሳካ ያቺ አፊኮማን በጣም አስፈላጊ ናት። ስለዚህ ብዙ ነገር የጎደለን አለ። የጎደለውን ነገር የሚያሳካ ሁሉ ነገር ከአፊኮማን ጋር የተያዘች ናት ማለት ነው። ተሰበረ። የተሰበረውን አንድ የሚያደርግና የሚያሳካ ማነው? እግዚአብሔር ነው ማለት ነው። ስለዚህ ያችን እንዳትረሱ። ከችግሩ ላይ ደግሞ
መፍትሄው ይታጣል ማለት ነው። ከዴሽ ኡርሃጽ ከርፓጽ የሃጽ ማጊድ ማጊድ የእያንዳንዱ አባት እናት አያት እንግዲህ ትእዛዝ አለና ትእዛዙ ምንድነው? ልጆችን ማስተማር ነው። ሀራም በአምረቢ ሞሼ ቤን ማይሞን ትልቅ አላህ ያስተምረናል። አላህ ምንድነው? እያንዳንዱ በኦሪት ትእዛዝ ያለው ልጅህን ማስተማር እንዳለብን ይጋርዳ ለሚንሃ በየመሆን የመሆን ራክ በአመት አንድ ጊዜ ብቻ ሳይሆን ልጆችን ማስተማር እንዳለብን። ይሄ ሌሊት የምናስተምራቸው ስለ እምነት፣ ስለ እግዚአብሔር፣ ስለ ምስጋና ነው። ስለዚህ እያንዳንዳችን በአቅማችን በኢትዮጵያም በሁሉም ከዚህም ከነበረው የአባትና የእናት ምክር ምንም አይጎዳም። ስለዚህ እኛም በአቅማችን ታሪኩን መናገር አለብን ማለት ነው። የአገዳ ሸጴሳ ባጠራ አይነት ሁኔታ ስናየው ጥያቄ አለ። ከጥያቄው በኋላ ታሪኩን እነግረዋለን። ታሪኩን ከነገርነው በኋላ ምስጋና ነው። ይሄ ነው ማጊድ ጥያቄ መልስ ታሪኩን ማለት ነው። ከመለሰ በኋላ ዋናው ደግሞ ምንድነው? ምስጋና ነው ማለት ነው። ስለዚህ ምስጋና የሁሉ መደምደሚያ ነው። ማጊድ ከመጀመራችን በፊት ቂጣውና ነሳና ሃላ ሃማኒ አዲ ያህሉ ወባሃታና ባራ ለሚሳን ኮል ሐፊን ኢቲ ሆል እያልን አንስተን እናደርጋለን። ይሄን ካልን በኋላ ይሄን ማጻውን እስከ ጸላሃቱ ወስደን ከሚጥባህ እናኖረዋለን። ከዛ ልጆች ምን ነው ሳንበላ አነሳችሁት ብለው ይጠይቃሉ። ይሄው ጠየቁ። ማን ይሽታና ላይላዘ ይሄ ነው ጥያቄው። ማን ይሽታና የመጣው እንዴት ሳንበላ ወሰዳችሁት ብለው ሲጠይቁ ነው። ማን ይሽታና የሚለውን ካልን በኋላ ከዘመርን በኋላ ከጨረስን በኋላ ያችን የወሰድናትን መልሰን ከዚህ እናኖራታለን። ዋናው አሳሳቢው ነገር ማጻው ማጊድ ታሪኩን በምንተርክበት ጊዜ በአብዛኛው ክፍት ነው ያለ። መቼ ነው የምንከርነው? ወይን ስናነሳ ብቻ ነው። ወይን ስናነሳ ዳቦ እንዳያፈር እንከርነዋለን ማለት ነው። ወይኑን ካስቀመጥነ እንከፍተዋለን፣ እንከርናለን፣ እንከፍታለን። መቼ ነው? ከወይኑ ጋር ተያዘ ነው። አባል ወይኑን ካላነሳነ ካልነካ ነው ምን እንደሚደረግ ከዛው ነው የሚሆነው፣ ተከፍቶ ሳይከደን ማለት ነው። ማጊድ እንግዲህ ዋናውን ተናግረናል። ጥያቄ መልስ ታሪኩን ከመልስ በኋላ ደግሞ ምስጋና እግዚአብሔር መስግነን ከጨረስነ በኋላ ከመጨረሳችን በፊት በእንጻ ከገዳው ላይ ወይኑ የሚደፋበታል። ስለ 10 ቅጣቶች ከግብጽ የደረሰውን ስናደርግ ዜሻማ የሚደፋ አለ። ዳም ቲሞት አሻን የሚለው ወደ 16 ጊዜ ጠብ እናደርግና ሁሉ እንደፋለን። ከዛ በኋላ ያንን ወይን እናወጣና ሌላ ወይን ይቀዳል ማለት ነው። ሰላም አክሻፍ ቀደም ያልተናገርኩት በወይኑ ጋር ተያዘ። ወይን ሲቀዳ እንግዲህ መቀዳት ያለበት እስከ ጎዶሎ ወይን የለም። ሰላም ምንቀዳው ሞልተን ነው። ሰላ ከሞላነ በኋላ ቀደም ይሄ አይሆንበት ያለበት ምክንያት ይሄን ከሞላኸው ሁሉ መጠጣት አለብህ። አባልች ከሆነች ትንሽ ስለሆነች አስቸግር የለውም ማለት ነው። ሰላም ስለዚህ ሞልተን ነው የምንቀዳው። እንግዲህ ልዩነቱን እዩትኝ። ያን አዝቼ ትንሽ ናት የሚይዘው ይሄን ነው ማለት ነው። ስለዚህ ሁሉም መጠጣት ስላለብን አነስ ያለችውን ያስፈልጋል ማለት ነው። አዝ ሁለተኛውን ከታሪኩ ስንጀምር ከቀዳነ በኋላ 10 ጊዜ 16 ጊዜ ከደፋነ በኋላ እንደገና ሌላ ወይን እንቀዳለን። አገዳውን ታሪኩን ከጨረስን በኋላ ሁለተኛውን ደግሞ እንደገና ዘንበል ብለን አሁንም እንጠጣለን ማለት ነው። ሁሉን ጨርሳለን። ማጊድ ከአገዳ ፔሳሽን በኋላ ማለት እንግዲህ ታሪኩን ከተናገርን በኋላ ረሃጸ አዘማኑ ከደሽ ኡርሃጽ ከርፓስ ያሃጽ ማጊድ ታሪኩን አሁን ደግሞ ረሃጸ እጃችን መታጠብ ነው። አሁን የምንታጠበው በሜት አልነት ይላት ያዳይም ማለት ነው። አሁንም ሁላችን ከምንነሳው ውሃ መጣው ሁሎች የምንታጠብ ይመረጣል። እጃችን ታጠባለን። እጃችን ከታጠብነው በኋላ እንባረካለን። እንባረከው ሁለት ቡራኬዎች። ይሄ ቡራኬ ሲባረክ ማሰብ ያለባቸው ነገሮች ሁሉ አሁን ምን በላው ምግብ እንደ ቁርባን የሚታይ የእግዚአብሔር ትእዛዝ ነው። ስለዚህ በእኛ ከመብላታችን በፊት እናንተ በአማርኛ በፈለጋችሁት ቋንቋ እንሆ
እግዚአብሔር ያንተን ትእዛዝ ለመፈጸም ተዘጋጅቻለሁ ብለን እንጀምራለን ማለት ነው። ሀሬኒ ባለካዬ ሚጽባት ቦሪ ከዛ ይጀምራል። በውኸታ ሸመ ሎኬን መለክ ዐולם አሸር ኪዲሻኑ ብለን ሀሞጺ ለከ ሚን አረጽ ሀሞጺ ለከ ሚን አረጽ ካልን በኋላ ይሄኛውን ወደታች እናደርጋለን። ሎኬን መለክ ዐולם ሞጺ ለከ ሚን አረጽ የታችኛውን እናስቀምጣለን። የቀሩና ግማሽቱና አንዲቱ ናት። هذا اللي لما وش كده شانو على خيلات متى بلن هين بلالن أو كزيلاي زنبل بلن من بلالن إيان داندو انجليش صوست متى يلو از مبلات يلبت ولا تيتون هون مبلات يلبت عندون هموت إلى خمينة عرض كميلو كان لميلو ولا تنيلو على خيلات متى أصلا زيه ولا تيتون دراكيتون مبلات يلبت የሚከብደው ካለ ሰደሩን የሚያረጋው የግዴታ ሁለት መብላት አለበት። ሰደሩን የሚያረጋው ከሆነ ግን ችግር የለውም፣ አንዲቱን ይበቃል ማለት ነው። አዝችን ስንበላ አዘንበለን ደረቁን ምንም ሳንቀባ ምንም ሳናረግ። ሽማግሌዎች ትንሽ የሚከብድ ከሆነ አንዳንድ ቂጣዎች እንደ ቂጣ አይነት ያልደረቁ አሉ። ይሄን ከገዛችሁ ደግሞ በውሃ ማርጠብ ይቻላል። በውሃ ብቻ ድፉበት፣ ችግር የለውም ማለት ነው። طب از مجید راحتة موتی متى آهن دمو هم اللي درسنا مرور انجلي مرارونو هنو از هني ياندا داشين بريكا كرقدم بوانا هنا من ورانا زنبلو مبلغ اسفلكم هذه مرارة سلوانا از هذه مبارك على خيلات مرور لن بلالن از هي مرور הזמן, כן, כדי שור רחץ קרפץ, יחץ מגיב, רחצה מוציא מצה, מרור. አሁን ደግሞ ኮረህ እንግዲህ ማጻውንም ወስደን የዚህን ግማሽ ይሄን ቅጠሉን ከውስጥ እናደርገዋለን። በዚህ በበላይ ደግሞ ማጻው እናደርግና ኻሮሴቱን በዚህ ቀብተን እንቀማና አሁን ስንበላ ደግሞ ዘንበል ብለን አሁንም እንበላለን ማለት ነው። ሰላ አዘ ኮረህ አዘማኑ ማጻ ሞቲ ማጻ ማሮር ኮረህ አሁን ሹልኻን ኦሬህ ከን ጠረጴዛው ይዘጋጃል። ምግቡን እንጀምራለን። ምግቡን ከመጀመራችን በፊት እንዳትረሱትኝ አፊኮማኒቱን መደበቅ አለባት። ስለዚህ ሁሎች ምግቦች እናቶች ምግብ መምጣት ሲሄዱ እናንተ ሄዱና እቺን አፊኮማን ደብቋት። ልጆች ከዛ በኋላ መፈለግ ይችላሉ። እናንተ እስከዛም እስከሚቀሩ ድረስ ታሪኩን መቀጠል ይቻላል። ዘይ ሹልኻን ኦሬህ ከጨረስን በኋላ አሁን ምን ይደረጋል? እንዳትረሷት። በላነ ጠጣነ ብዙ አትብሉ። ምክንያቱም ያችን ስንበላ ሆዳችን ከሞላ በግዴታ ነው የሚበላው። በግዴታ የሚበላው ደግሞ እንደ ትእዛዝ አይቆጠርም። ስለዚህ ሆዳችን ሳይሞላ በአግባቡ በልተን ፈልገው ካገኙት እሺ፣ ካላገኙት ደግሞ ወራርታችሁ በዛ አርገ ያቺ ትመጣለች። ያቺ ስትመጣ ከዚህ እየቆረመ ትንሽ እያደረግን ለእያንዳንዱ እንሰጣለን። አባል ይሄ ትእዛዙን ለመወጣት እያንዳንዱ ሽማግሌም ሆነ ወጣት ሴት እያንዳንዱ በአፊኮማን ግማሽ ማጻ መብላት አለብን ማለት ነው። መሰለን እስካሁን የቆጠርነው ወደ 4 ቂጣዎች ግማሽ ማለትም በአጠቃላይ 2 ማጻ ይበላል ማለት ነው። የአፊኮማኑ በጣም አስፈላጊ ነው። ቅድም እንዳልኩትኝ የሁሉ ነገር ግማሽ አለው፣ የተሰበረ ነገር አለው። ከተሰበረው ነገር አሳካልን ብለን የምንለው እቺን የአፊኮማን ናት። ስለዚህ የአፊኮማን ስለሆነ ነው በግዴታ ወደን ራሳችን ፈቅደን የእግዚአብሔርን ትእዛዝ ለመፈጸም ብለን ማድረግ አለብን ማለት ነው። ሹልኻን ኦሬህ ጻፉን ቅድም እንዳልኩትኝ የተደበቀችው ጻፉን በአብዛኛው በእኛም አንድ ነገር ሲሆን ተገልጾ ያልታየን የተደበቀ ነገሮች ብዙ ነገሮች አሉ። እሱን ነገር የሚያካትት ማለት ነው። ጻፉን ካረግን በኋላ አሁን ቢርካታ ማዞን በላን ጠጣን መባረክ አለብን። ቢርካታ ማዞን ከማድረጋችን በፊት አሁንም ሶስተኛውን እንቀዳለን ማለት ነው። ሶስተኛውን ከቀዳን በኋላ ቢርካታ ማዞን እንጀምራለን። ዚሙን ጀመርና ከጀመረ ጨረስን በኋላ በውኸታ ሸሚሎ ከነ ሆላም ቦረብሪያ ገፈን አሁንም ዘንበል ብለን እንጠጣለን ማለት ነው። አዘይሽላኑ ጻፉን ባረህ
ብርከት አማዞን ሃሌል ሃሌል ሃሌሉያ ሃሌሉ ኤት ሃሸም ከን እግዚአብሔርን ምናወድስበት ምናተቀልቅበት ነው። በኢሳያ እንደተጻፈው አምዙ የጻውቲኒ ህዝበ እስራኤል የፈጠርኩበት ምክንያት ትሂላቲ ሰብሩ የነን ትሂላ ትልቅነት ለዓለም እንዲያስታውቅ ነው የሚል። ስለዚህ እኛም በዚህ ሌሊት ሃሌል የምንልበት ነው። በማታ ሃሌል ማለት ትልቅ ሚስጥር አለው፣ ብዙ ነገር የሚያሳካ ነው። ስለዚህ ምግቡን ጨርሰናል፣ በሉ ደህና ደሩ ሳይሆን ቁጭ በሉ፣ አራተኛው ይመዘጋል። አራተኛውን ከቀዳነ በኋላ ሃሌል እንጀምራለን። ሃሌሉያ እንግዲህ በሮሽ ሆደሽም በዓመት ባሉ ምንለው ሃሌል ነው። ያንን ሃሌል ከጨረስነ በኋላ አራተኛው ቁርስ እንጠጣለን። አሁን ከምን ላይ ደረስነ? ኒርጻ በሩክ ሃሸም ሁሉ ተሳክቷል። ሁሉን ጨረስነ። አሁን እናደርጋለን፣ አምስተኛውን እንቀዳለን። አምስተኛው እንግዲህ ለኤልያሁ ነቢ ዋናው ከግብጽ ወጣነ። ከግብጽ ከወጣነ በኋላ ወደ 3000 ወደ 400 እየደረስነ ነው። 3400 ዓመት ዝም ብለን ሳይሆን ካለንበት ቦታ ልቆይ አልጠበቅንም። እግዚአብሔር ከፍ ከፍ እያደረገ እየታደገን ነው። እኛ ደግሞ የምንፈልገው ኤልያሁ ነቢ መጥቶ የባሰረ ተጊኡላ ቀን መሲሁ መጥቷል ብሎ እንዲያበስረን ነው። ስለዚህ እንቀዳለታለን። ከቀዳነ በኋላ የምናደርጋለን ከድነን እናኖረዋለን። ከድነን እንግዲህ ጠዋት ስትነሱ ጠጡት። ከተገኘ መልካም ነው፣ ጥሩ ነገር ነው። ካልተጠጣ ደግሞ ከዚህ ላይ ኪዱሹን የጠዋቱን ማድረግ ይቻላል ማለት ነው። ኒርጻ ነው። ይሄ ነው የስነ ስርዓቱ። ቀን 15 ደረጃዎች ቀስ ብለን ረጋ ብለን ካረግነው በጣም የረዘመ አይደለም። አሁን መጀመሪያ ቅድም አላኻውን ጀምሬ ነው እንጂ ስነ ስርዓቱ ቀላል ነው። ከታሪኩ ላይ መጀመሪያ እንግዲህ ሰው ከቸኮለ ለምግቡ አስተልተሎ አንብበን በትንሹም 1 2 ምስጋና 3 እግዚአብሔር ብለን ከምግቡ በኋላ ከጨረስነ በኋላ ሌሊቱ ሁሉ የኛ ነው። ቀን ስራ የለም፣ ለማረፍ ነው፣ አርፈናል፣ ሌላ ነገር የለም። ቁጭ ብለን ስለ ግብጽ፣ ስለ ታሪክ፣ ስለ ሁሉ ነገር የምናወራበት ነው። ይሄ ሌሊት እግዚአብሔር ልመናችን ሁሉ የሚሰማበትና የሚፈጽምበት ሌሊት ነው እና ይሄ ሌሊት ተጠቀሙበት፣ ሁላችን እንጠቀምበት። ዋናው ልመናው ደግሞ እኔ የሚለው አይደለም። ለቶ ህይወት አዳም ለባዶ ሰው ለራሱ ብቻ የለም የተፈጠረ። እኛ መለመን ያለብን ስለ መሲሁ ጊዜ፣ ስለ ወታደሮች፣ ስለ ሀገራችን፣ ስለዚህ ነገሮች መጠየቅና መለመን አለብን ማለት ነው። ስለ አዳመጣችሁኝ በጣም አመሰግናለሁ። መልካም ምት ባለውላችን